ዛሬ ወደ ዝዋይ የሚሄድ 64,000 ዕቃ እንግዲህ በዝርዝር እየተሰጠቻለሁ። አንዳንዱ አሳያችኋለሁ። እዚህ ጋር ሁለት የብረት ቴምሮች አሉ። ባለ 2 ሊትር እንደምትመለከቷቸው ሁለት። እዚህ ጋር ደግሞ ደርዘን የውሃ ብርጭቆ 1,000 ብር ነው ዋጋው። እዚህ ጋር ደግሞ ኳሊቲ መጥበሻ አለ በደረጃ እንደምትመለከቱት ዋጋው ይገናል። እሱ 5,500 እዚህ ጋር ደግሞ ናሽናል ሳህን የማያቀዘቅዘው ማለት ነው። ሀፍታ ባለ 3 ተደራራቢ ነው 5,500 ይሄም 5,500 ዋጋው። ሌላ ደግሞ እዚህ ጋር የወጥ ማቅረቢያ ባለ 3 እሱ 4,000 ብር። ሌላ ደግሞ እዚህ ጋር የወተት ተንጠልጣይ 3,000 ብር ዋጋው 3,000። እዚህ ጋር ፕላስቲኮች አሉ የመክተፊያ 600 ብር 2,600። እዚህ ጋር የውሃ ፕላስቲክ አለ 150 ብር 150 450 እንደዛ ነው። 450 900 ብር ሁለቱ። ሁለት ነበር የታዘዝኩት እንደዚህ አይነት አንዱ አጥቻለሁ። ያው እንዳማረጥልኝ ይዣለሁ። 2,900። ሌላ ደግሞ እዚህ ጋር የሻይ አለ የሻይ ቡሾች ባለ ማስቀመጫ አላቸው 2,000 ብር 2,000 ብር። ሌላ እዚህ ጋር ደግሞ የቡና ሲኒ የእንቁላል ሲኒ ይባላል። 2 ደርዘን ዋጋ 2,600 2,600። እዚህ ጋር እንደምትመለከቱት የወጥ ሳህን 3 ነው 3 ካርቶን 15 ፍሬ አንዱ 6,000 ብር 6,000 ብር። ሶስቱን 18,000 ብር። ያው በደረጃ ናቸው እንደምትመለከቱት 3 ናቸው 3 ካርቶን። እዚህ ጋር የምግብ ስፍራና የረከቦት ነው። ዋጋው ስንት ነው? 650 2,400 ብር። ይሄም 2 ካርቶን የታዘዝኩት አንዱ ነው። ሌላ ደግሞ ይሄ ማለት ነው። ይሄ ስንት ነው ዋጋው? 5,500 እና እዚህ ጋር ደግሞ ምን አለ? ጅምላ የተረከቦት አለ እንደምትመለከቱት እሱ 1,900 ብር 1,900። ከዛ የቁርጥ ሳህን ደርዘን እሱ 1,080 ብር ማለት ነው። እና ይመስላል ሀባይብ እስከዛው መልካም ቆይታ ይመላችሁ። ቻው